ሰላም እንዴት ናችሁ? በዚህ ቪዲዮ የማሳያችሁ እንዴት ክላይንት ሬጅስተር ማድረግ እንደሚችል ነው። ወደ ፕላትፎርሙ ከመጣችሁ በኋላ ፋይኖቫ.ኮም ብላችሁ ብሮዘራችሁ ላይ ሰርች አድርጋችሁ ወደዚህ ከመጣችሁ በኋላ እዚህ ጋር ሬጅስተር የሚል በተን ታገኛላችሁ። ይህንን በተን ክሊክ ታደርጋላችሁ። ክሊክ ስታደርጉ ወደ ሬጅስትሬሽን ፔጅ ናቪጌት ያደርጋችኋል። ሰው ሬጅስትሬሽን ፔጅ ላይ በሌፍት ሳይድ ላይ የምታዩት ስቴፖች ናቸው። የመጀመሪያው ሬጅስትሬሽን ሪኩዌስት እዚህ ጋር ተሞልቶ የሚላከው እሱን ትልካላችሁ። ሙሉ ሰሚት ታደርጋላችሁ። ከዛ በኋላ አድሚን አፕሩቫል ከመስጠቱ በፊት የሞላችሁትን ዲቴል ቼክ ያደርጋል። እንደዚሁም ደግሞ በስልክ ተደውሎ ኮንፈርም ያደርጋል። ሌሎች የሚፈልገውን ክላሪፊኬሽንም የሚጠይቅበት ስቴጅ ላይ ነው። ከዛ ኢኒሽል ሎጊን ፓስወርድ በኢሜይል አድራሻ እዚህ ላይ በምትሞሉት ኢሜይል አድራሻ አማካኝነት ይላካል። እሱን ከላክን በኋላ በሎጊን ታደርጉና ኢኒሻል ፓስወርዳችሁን መቀየር የምትችሉበት ወይ አለ። እሱም ወደ ፕሮፋይል ሴክሽን ናቪጌት ካደረጋችሁ በኋላ ትቀይራላችሁ። ከዛ ሲስተሙን ሙሉ በሙሉ ለመጠቀም ሰብስክሪፕሽን መክፈል አለባችሁ። ሰብስክሪፕሽኑን ከፍላችሁ የአድሚን ሳይድ ወይንም ደግሞ የፋይናንስ ባለሙያዎች አፕሩቭ እስኪያደርጉት ድረስ ተጠብቃላችሁ። የከፍላችሁት ክፍያ አፕሩቭ ሲደረግ ነው ሙሉ ሲስተሙ የሚለቀቅላችሁ እና መጠቀም የምትችሉት ማለት ነው። ሶ በራይት ሳይድ ደግሞ የምናገኘው ይሄኛው የቢዝነስ ስሙን እንደዚሁም ዲቴይሉን የፋርማሲ ስሙን ዲቴይሉን የኮስሞቲክ ስም ሊሆን ይችላል፣ ሆልሴለርም ሊሆን ይችላል። እሱን ዲቴይል የምንሞላበት ነው። ለምሳሌ ቢዝነስ ስም የፋርማሲ እንደ መነሻ እንጠቀመውና የፋርማሲና የኮስሞቲክስ ስቶክ ሊሆን ይችላል። ሰው ያንን እንደ መነሻነት በመጠቀም ስሞችን እናስገባለን። ለምሳሌ የፋርማሲው ስም ቤከማ ፋርማሲ ሊሆን ይችላል። ሰው ሌጋል ስሙም ያው አብዛኛውን ጊዜ ተመሳሳይ ነው፣ ግን ሌጋል ስም ላይ የሚለይ ነገር ካለ ነው። ቢዝነስ ሬጅስትሬሽን ነምበር እዚህ ጋር የምታስገቡት እንግዲህ የእናንተ ስቶክ ሬጅስትሬሽን ነምበር ወይም ላይሰንስ ነምበር ሊኖረው ይችላል። እሱን ካልሆነም ስልክ ቁጥራችሁን ማስገባት ትችላላችሁ ማለት ነው። በዚህ መልኩ ተጨማሪ እዚህ ጋር ምን አይነት ስቶክ ነው ያላችሁ? የፋርማሲ ስቶክ ብቻ ከሆነ ፋርማሲ ማኔጅመንት ስቶክ ልትሉ ትችላላችሁ። ኮስሞቲክስ ከሆነ ኮስሞቲክስ፣ ፋርማሲ እና ኮስሞቲክስ ሁለቱንም ከሆነ ሁለቱንም እንደዚህ ሰሌክት ታደርጋላችሁ። ከዛ በኋላ ኔክስት ትሉታላችሁ። ኔክስት ላይ ደግሞ ይሄ እንግዲህ የኦነሩም ሊሆን ይችላል፣ የፋርማሲ ማናጀሩም ሊሆን ይችላል። እሱን ዲቴል ታስገባላችሁ ማለት ነው። በከማ ፍጹም ሊሆን ይችላል። ሶ ኢሜይላችሁንም ይሄ ኢሜይል ኮንታክት የምናደርገው እንደዚሁም ደግሞ ኢኒሻል ፓስወርድ የምንልክላችሁ ስለሆነ መስራት አለመስራቱን ይሄ ጉግል ኢሜይል አካውንት መሆን አለበት፣ የሚሰራ ኢሜይል መሆን አለበት። አዘርዋይስ ኢሜይል ሲላክላችሁ ኢኒሻል ፓስወርድ ሲላክላችሁ ስለማይደርሳችሁ ማለት ነው። እንደዚሁም ስልክ ቁጥራችሁን ትክክል የሆነ ስልክ ቁጥር አድርገሽ መሙላታችሁን እርግጠኛ መሆን መቻል አለባችሁ ማለት ነው። ቢካዝ አንዳንድ ጥያቄዎችንም ከሲስተም አድሚን ልትጠየቁ የምችሉ በዚህ ስልክ አድሬስ አማካኝነት ስለሆነ ማለት ነው። እሺ ስማችሁን እንደዚህ ከሞላችሁ ኢሜይላችሁን እና ስልክ ቁጥራችሁን ከሞላችሁ በኋላ እንደዚሁም ቀጥል ትሉታላችሁ። እዚህ ጋር አሎ ብትሉት መልካም ነው። ሲስተሙ ራሱ ያላችሁበትን ቦታ ማንበብ ስለሚችል ማለት ነው። እዚህ ጋር ዩዝ ማይ ከረንት ሎኬሽን ስትሉት እዚች ጋርች ያለው this time የምትላለች። እንደዚህ ከመረጣችሁ በኋላ ስለ ቢዝነስ ስራችሁ እና የተወሰነ ኖት እኛም አንደርስታንድ እንድናደርገው ከሲስተም አድሚን አንጻር ምንድን ነው የሚለው ኦፕሽናል ነው፣ ግን ቢጽፉት መልካም ነው ተብሎ ስለሚታመን እንደዚህ ከሞላችሁ በኋላ እዚች ጋር ሪቪው እንደ ኮንፈርም የምትላለች እሷ እንደዚህ ስትጫኑት
ኤቭሪቲንግ ያሳያችኋል ማለት ነው። የሞላችሁትን ዲቴይል ከመጀመሪያ እስከ መጨረሻ ያሳያችኋል። እዚች ጋር አይ ኮንፈርም የምትለዋ ቲከር አለች። እሷን ቲክ ስታደርጉ እርግጠኛ ነኝ እያላችሁት መሆኑን ሲስተሙ አንደርስታንድ ያደርጋል። ከዛ ኮንፈርም ሰሚት ስትሉት ሲስተሙ ዳይሬክትሊ ይልካል። እንደዚህ ያለም ሰክሰስ ካርድ ታገኛላችሁ። ከዛ ወደ ሆም ፔጅ ናቪጌት ያደርጋችኋል። ሶ ይሄ አሁን ሪኬስቱ ወደ ፕላትፎርም ኦነሮቹ ይሄዳል። ከዛ በኋላ በስልክ ኮሚኒኬሽን እና እንደዚሁም ደግሞ በኢሜይል የሚሆን ይሆናል ማለት ነው። ሬጅስትሬሽናችን ይሄን ይመስላል። በቀጣይ ቪዲዮ እንገናኛለን።